እናንተ እነማን ናችሁ የሚለውን ጥያቄ ብቻ ሳይሆን በጠንቋይ ታዝዤ ነው ወንጀል የፈጸምኩት ብላ በነፍስ ማጥፋት የከተማዋ ፍርድ ቤት የብይን ውሳኔ ሊያሰማ አንድ ሳምንት ሲቀረው አቶ ቢኒያም የተባለው ባለሀብት በራሱ ፍቃድ ወደ ፖሊስ ጣቢያ መጥቶ ለምን እንዲህ ሊል ቻለ? የተቸገሩትን በመርዳት በሶሻል ሚዲያ ላይ በተለይም በቲክቶክ የሚታወቀው ይህ ባለሀብት ኤሚ ጋር መኝታ ክፍል ውስጥ የነበረውን ሰው ለምንና እንዴት እሷ ሳታውቅ ክፍሏ ውስጥ ሊያስወግደው ቻለ? እኛንን የገደልነው ሲልስ አብረውት የነበሩት እነማን ናቸው? ከዝነኛው ጠንቋይ ጋርስ ያለው ግንኙነት ምን አይነት ነው? ለአንድ ወር ያህል ዝም ብሎ በዚህ ወቅት የፈጸመውን ወንጀል ለመናዘዝ የፈለገውስ ለምንድን ነው? በኤሚ መኝታ ክፍል ውስጥ የሰውነት አካላቶቹ በአሰቃቂ ሁኔታ ተቆራርጦ የተገኘው ግለሰብስ ማን ነው? መቶ አለቃ ጥጋቡ ይባላል። አንቺ ዝነኛ አርቲስት ነሽ። ሟች መቶ አለቃ ጥጋቡ ደግሞ በወረዳችን የሚታወቀው በጭቃ ቡኪነቱ ነው። አንቺ ከአዲስ አበባ ወደ መንደራችን ለቀረጻ ከመጣሽ ደግሞ ገና ሳምንት አልሞላሽም እንዴ? ለምንድን ነው ይሄን የምትጠይቀኝ? ከሟች ጋር በሌሊት የመኝታ ክፍልሽ ድረስ የሚያስመጣ ትውውቅ አላችሁ ወይ? ይህን ግልጽ አድርጊልኝ። አውቀዋለሁም አላውቀውም ማለት ወንጀሉ እንዴት እንደተፈጸመ ከመጀመሪያው ጀምሮ ብትጠይቀኝ ይሻላል። እሺ ከመጀመሪያው ንገሪ። ትናንት ምሽት ምንድን ነው የሆነው? ሰዓቱ ሌሊት 8 ሰዓት አካባቢ ነበር። ክፍልሽ ውስጥ የሚመጣ ሰው አለ ስለተባልኩ ቢቆይም ባይቆይም በሩን ከፍተሽ ጠብቂው ነው የተባልኩት። ጠብቂው ስቆይ ተኛው። ማን ነው በርሽን አትዝጊው የሚመጣ ሰው አለ ያለሽ? እንዴ ልነግርህ አይደል እንዴ? እነዚህ በምስሉ ላይ የምትመለከቷቸው ሁለት ግለሰቦች 1% ከሆኑት ኢትዮጵያውያን ምድብ ውስጥ የሚካተቱ ስመገናና ግለሰቦች ናቸው። ባለሀብቱ አቶ ቢኒያም መብራቱ ቦሌ መድኃኔዓለም አካባቢ የሚገኝ ግዙፍ የመኪና መሸጫ 22 እና መስቀል ፍላወር አካባቢ 2 ግዙፍ ሞል ያለው ሲሆን ያለፉትን 2 ዓመታት የተዋወቀው ባለሀብቱ ቢልልኝ አይከዳኝ ደግሞ ኢትዮጵያ አለኝ ከምትላቸው ቡና ላኪ ኤክስፖርተር በ3 የተለያዩ የክልል ከተሞች ቅንጡ የሆኑ ባለ 5 ኮከብ ሆቴል ያለው ከቻይና እያመጡ መርካቶ ላይ በጅምላ ከሚያከፋፍሉ ጥቂት ዝነኛ ነጋዴዎች ውስጥ አንዱ ነው። እነዚህ ሁለት ባለሀብቶች ከአዲስ አበባ 600 ኪሎ ሜትር ርቀት ላይ በምትገኘውና በማዕድን ሀብቷ የበለጸገች እንደሆነች በሚነገርላት በዚህች አነስተኛ የገጠር ከተማ ላይ ያለፉትን 1 ዓመት በተለያዩ ጊዜያት ጥናት ለማጥናት ይህንን ስፍራ ደጋግመው ተሳልመውታል። በተለያየ ሁኔታ ደግሞ በ2015 ዓ.ም የመጋቢት ወር ከዚህ ስፍራ ላፍታም ጠፍተው አያውቁም። እዚች መንደር ውስጥ የመክተማቸው ዋና ምክንያት ደግሞ ከቅርብ ጊዜ ወዲህ በጣት የሚቆጠሩ የሀገራችን ባለሀብቶች አይናቸውን የጣሉበትን በሚሊዮን ዶላሮች የሚታፈስበትን ለኤሌክትሪክ መኪና ባትሪዎች መስሪያ የሚያገለግል ሊቲየም የተባለውን ማዕድን በጋራ ለማውጣት ነው። ከኢትዮጵያም አልፎ ከአፍሪካ 10 ባለሀብቶች ስም ዝርዝር ውስጥ ልንካተትበት እንችላለን ብለው የተመኙትን ሥራ ለመስራት በባለሙያዎች ጥናትን አስጠንተው ሌሎች አስፈላጊ ቅድመ ሁኔታዎች በሙሉ አሟልተው የማዕድን ማውጣት ፍቃድ ከሚመለከተው አካል ለማውጣት ፕሮሰሱን ጀምረው ወረቀት ላይ ባልሰፈረ የቃል ውል ከገቢያቸው ላይ 50% የትርፍ ክፍፍል እንዲኖራቸው ቃል ተገባብተዋል። ፍቃዱን ካገኙ በኋላም ቃል የተገባቡትን የ50% የድርሻ ክፍፍል ሕጋዊ መሰረት እንዲኖረው ለመዋዋል ቀጠሮ ይዘዋል። ይህንን ስራቸውን ለማሳካት ግን የግዴታ አንድ ሰው ያስፈልጋቸዋል። የመንደሩ ጭቃ አብኪ የሆነው መቶ አለቃ ጥጋቡ ወልዴ። መቶ አለቃ ጥጋቡ ወልዴ በመንደራችን ውስጥ የሚታወቁት በጭቃ አብኪነታቸውና የጉልበት ሥራ በመስራት ነው። ታዲያ አንተና ወዳጅህ ባለሀብቱ አቶ ቢልልኝ ልትሰሩት ላቀዳችሁት የማዕድን ሥራ ማውጣት እንዴት አስፈላጊ ሰው ሊሆን ቻለ? አሁን ሳስበው በወቅቱ ይህ እምነት እንዴት ሊያደርብኝ እንደቻለ ግራ ግብት ብሎ
በሐምሌ ወር 1969 ዓ.ም በዚያድ ባሬ የሚመራው የሶማሊያ ጦር የኢትዮጵያን ድንበር ጥሶ ወረራ ባካሄደበት ወቅት እንደ ብዙዎቹ የኢትዮጵያ ሰራዊቶች ታሪክ ስማቸውን የዘነጋቸው አንድ ኢትዮጵያዊ በኦጋዴን በኩል ከወገን ጦር ጋር ተሰልፈው ደማቸውን አፍስሰው ጠላትን አይቀጡ ቅጣት ቀጥተው የካቲት 26 1970 ዓ.ም የካራማራ ድል እንዲመዘገብ ያደረጉ ሰው ናቸው። መቶ አለቃ ጥጋቡ ወልዴ። የሚገድላትንና የሚዘርፋትን እንጂ የሞተላትና ለክብሯ የቆሙላት ዜጎቿን ማዋረድ፣ ማሳደድና መግደል የለመደችው ሀገራችን እሳቸውንም የመንግስቱ ኃይለማርያም አገዛዝ ሲወድቅ በኢህአዴግ አገዛዝ እንደ ጠላት ተቆጥረው ለዓመታት እስር ቤት ተወርውረዋል። እስር ቤት ውስጥም በደረሰባቸው ድብደባ ምክንያት መሃን ስለሆኑ ሳያገቡና ሳይወልዱ ታንክና መድፍ ፊት ነፍሳቸውን ያለ ስስት ለመስጠት የታመኑላት ሀገራቸው መሬት ላይ ለዕለት ጉርስ የሚሆናቸውን ሥራ በማጣታቸው ለዓመታት በዚች በማዕድን የበለጸገች መንደራቸው ውስጥ በጭቃ አብኪነትና በቀን ሰራተኝነት ደሃ መሆን በስንት ጣዕሙ በሚያስብል አስከፊ ድህነት ውስጥ ይኖራሉ። ከመቶ አለቃ ጥጋቡ ጋር እንዴት ነበር የተገናኛችሁት? በጣም ልክ ባልነበርኩበት መጥፎ ጊዜ ላይ በፖሊስ የምርመራ መዝገብ ላይ ያገኘነው የዚች ዝነኛ አርቲስት የእምነት ክህደት ቃል እንደሚመለከተው ከሆነ ያቺ በጥቂት ፊልሞችና በአንድ እጅ ጣት ቁጥርን በሚያክሉ ጥቂት ዓመታት ዝናን ያተረፈችው ተዋናይት ኤሚ ምክንያቱን ባልገባት ሁኔታ የፊልምም ሆነ የማስታወቂያ ስራዋ እየቀዘቀዘ ይመጣል። ሴትነቷን ፈልገው ዱባይና ፓሪስ መሄድን መገናኛና 4 ኪሎ እንደመሄድ አቅለለውላት የነበሩት ባለሀብቶች ተነጋግረው በሚመስል ሁኔታ ከዙሪያዋ በድንገት ይሰወራሉ። ያ ከተማው ላይ ቆይ ምን አባቷ ሰርታን የገዛችው እየተባለ መጠቋቋሚያ አድርጓት የነበረው ከ5 ሚሊዮን ብር በላይ የሚያወጣ መኪናዋን ስሙን ሳያዞርላት እንደተጠቀመበት የሰጣት ባለሀብት ይነጥቃታል። ያ የለመደችው ህልም የሚመስል የቅንጦት ህይወት በጥቂት ጊዜያቶች ውስጥ እንደ ጉም እያየችው ሲበተንባት አይምሮዋ ሊያሳብዳት ደረሰ። በዚህ ከፍተኛ የዲፕሬሽን ህይወት ውስጥ እየዳከረች ሳለም አልፎ አልፎ የሰጠቻቸው ኢንተርቪዎች በህዝብ ዘንድ እንድትጠላና እንድትሰደብ ያደርጋት ጀመር። ይህ ህዝብ ግን በጣም አረመኔና ጨካኝ ነው። ለዛ ነው የማያልፍለት ድሃ ሆኖ እንዲኖር የተፈረደበት። ከጠየቅኩሽ ጋር የማይገናኝ ነገር ነው እያወራሽ ያለሽው። እሱ የኔ ጉዳይ አይደለም። ማለት ያለብኝን ግን እላለሁ። ትናንትና ዝነኛዋና ታዋቂዋ እያለ እጄን ለመጨበጥና ፎቶ ለመነሳት ሲገፋፋ እንዳልነበር ዛሬ ላይፍ የተመሰቃቀሉና አእምሮዬ ተቃውሶ ለመረጋጋት እንኳን ልጠጣ ስወጣ በድብቅ እየቀረጸ እቺ አርቲስት ሰካራም አርቲስት እያለ የስድብ ዶፍ ያዘንቡብኛል። አሁንም የምታወሪው ከተከሰስሽበት ወንጀል ጋር የሚገናኝ አይመስለኝም። እንዴ ይገናኛል እንጂ እንዴት አይገናኝም? እንዴት አንድ ሰው ያችን የመሰለች አርቲስት ምን ሆና እንደዚህ ሆነች ብሎ የጠየቀ ሰው አለ? ብጠጣ ሱሰኛ በሆን በራሴ ብር አንድ ሰው ብር ስጠኝ ብዬ ጠይቄያለሁ። ምን ላይ ነበርኩ? ኤኒዌይ ብዙ ማለት የምፈልገው ነገር ሁሉም ሶሻል ሚዲያ ላይ የሚታዩ ሰዎች ላይፋችን አልጋ ባልጋ አይደለም። አንድ ዝነኛ ሰው የማይመጥነው ቦታ እንኳን ሲገኝ ይሄው እያሉ ከመጠቃቋም ውጪ አንድ ሰው ምን ሆኖ ነው ብሎ እንኳን መፍትሄ ለማምጣት የሚሯሯጥ ሰው ቢኖር እስከዛሬ አርቲስቶቻችን መጨረሻ እንደዚህ አይሆንም ነበር። እና ሱስ ውስጥ የገባሽው ዝናሽንና የገቢ ምንጭሽን በማጣትሽ ነው? አዎ፣ ግን ለራሴ ተጨነቂ አልነበረም። ገንዘብ በነበረኝ ወቅት ታናሽ እህቴን በየግሮሰሪው የሚሸጠውን እንቁላል አስቆሜ ትምህርቷን ስላስተማርኩ እናቴ በምትፈልገው ጊዜ ገንዘብ እየላኩ ስናኖርኳት ታማሚ ወንድሜን ዳያሊሲስ ስላስጀመርኩ ነበር።
እሺ ካሁን በኋላ በምን ገቤ ነው ማስተዳድራቸው? እሱን ሁሉ ስትረስና ጭንቀት መቋቋም ስላቃተኝ ነበር። አርቲስቷ በዚህ ጭንቀት ውስጥ ሆናና በሱስ ተዘፍቃ ጥቂት ወራቶችን እንዳሳለፈች ከአንድ ፕሮዲሰር ፊልም እንድትሰራ ስክሪፕት ይላክላታል። የተሰጣትን የፊልም ስክሪፕት ታሪኩን ባትወደውም የሚከፈላትን ገንዘብ ከሰራቸው አንጻር ጥቂት የሚባልና ሞራሏን የሚነካ ቢሆንም ለታማሚው ወንድሟ ለእናትና ለታናሽ እህቷ ገንዘብ ያስፈልጋት ስለነበር ለመስራት ተስማማለች። የፊልሙ ቀረጻ ቦታም ከአዲስ አበባ 600 ኪሎ ሜትር በምትርቀውና በማዕድን ሀብቷ በበለጸገችው መቶ አለቃ ጥጋቡ ከሚኖርበት መንደር በ15 ኪሎ ሜትር ርቀት ላይ በምትገኝ ቦታ ነው። በጠንቋዩ የሰው ስጋ እንድትበላና የሰው ደም እንድትጠጣ ከታዘዘችው አንጋፋው አርቲስት ጋር 1 ዓመት ከ6 ወር የሚሆን ከሚዲያ የተደበቀ የፍቅር ግንኙነት ነበር። እሷ ባታመኝም እንደምወዳትና እንደማፈቅራት ላገባትም እንደምፈልግ በተደጋጋሚ ነግሬያታለሁ። ለተወሰነ ጊዜ ሶሻል ሚዲያ ላይ ሰካራሙ አርቲስት እያሉ ስትሰደብ ቢሆንም ከኔ ጋር የተራራቅ ነው። ማዕድን ስራውን ለመጀመር መቶ አለቃ ጥጋቡ እንደሚያስፈልገን ባወቅን ወቅት እሷም ለቀረጻኛ ወዳለንበት አካባቢ መምጣቷን ስለሰማን ስራ ባልደረባዬ አቶ ቢልልኝ ደውዬላት እኛ ወዳለንበት አካባቢ በድብቅ እንድትመጣ ጠይቃታል። ለምን? እንግዲህ እቺ ለምን የምትባል በሶስት ቃላት የተመሰረተች ቀላል የምትመስል ግን ብዙ ጉዶችን ያጋለጠች ጥያቄ ናት። የዚህ ውስብስብ የወንጀል ታሪክን ከበስተጀርባ ያሉ ታሪኮች ለመርማሪ ቡድኑ ሰባ ሰገል እንደመራቸው ኮከብ ወደ እውነታው የምታቀርባቸው መሪ ብርሃን የሆነችላቸው። ባለሀብቱ አቶ ቢልልኝ ከቅርብ ጊዜያት ወዲህ ሚሊዮን ዶላሮችን እንድናፍስ ስራችንን እንዳሰብነው እንዲሳካልንና እንቅፋት እንዳያጋጥመን በዚህች አካባቢ በሚገኘው ስመ ገናና ጠንቋይ ጋር መሄድ አለብን እያለ የሥራ አጋሩን አቶ ቢንያምን መጨቅጨቅ ከጀመረ ሰንበትበት ብሏል። አቶ ቢንያም መብራቱ እንደሚለው ከሆነም በእንደዚህ አይነት ነገር ባላምንም መጀመሪያ የሄድኩት እሱን ደስ እንዲለውና በሁለታችን መካከል አለመግባባት እንዳይፈጠር ብዬ ነው ይላል። ጠንቋዩ ቤት ከገባው ማይክሮ ሰከንድ ጀምሮ እስካሁን ሊገባኝ ባልቻለ ምክንያት አይምሮዬ ጠንቋዩ የሚለኝን በሙሉ እያመነው ነበር። ትዕዛዙንም ያለምንም ጠርጣሪ ለመፈጸም ዝግጁ ነው። ጠንቋዩ ምንድን ነው ያዘዛችሁ? እዚህ መንደር ላይ ያለውን የማዕድን ስራ ተቆጣጥራችሁ ቢሊዮነር መሆን ነው የምትፈልጉት? አዎ ጌታዬ። እንግዲያውስ የሰው ስጋ መብላትና የሰው ደም መጠጣት ይኖርባችኋል። እሺ ጌታዬ። ልብ ብላችሁ ስሙ። የምትመኙትን የምታገኙት በማንኛውም የሰው ደም አይደለም። የእኛ ድባር ላይ ከጥንት ጀምሮ ጦርነት ሲካሄድበት የነበረ ስፍራ በመሆኑ መንፈሱ የለመደው የወታደር ደም ነው እና እናንተም ገድላችሁ ስጋውንና ደሙን የምታመጡት ሰው ወታደር መሆን አለበት። እሺ ጌታዬ። እሺ። የታዘዝነውን ለመፈጸም አይናችን ያረፈበት ደግሞ መቶ አለቃ ጥጋቡ ነው። ኤሚ ከሟች መቶ አለቃ ጥጋቡ ጋር ግንኙነት እንዲኖራት ለምን አደረጋችሁ? የፖሊስ የምርመራ ቡድኑ ለዚህ ጥያቄው ከባለ ሀብቱ አቶ ቢንያም ያገኘው ምላሽ ጠንቋዩ ጋር ከመሄዳቸው ከ2 ቀናት በፊት መቶ አለቃ ጥጋቡ ሰክሮ እሱንና አቶ ቢልልኝን ሲሰድባቸው ከፍተኛ ጸብ ተፈጥሮ በገላጋይ እንደተላቀቁ ይናገራል። እናም ወደ ሀብት ማማ የሚያመጣንን የጠንቋዩን ትዕዛዝ እኛ ብንፈጽመው ከወንጀሉ ጀርባ ያስጠለጠለናል ብለን ስላሰብን በኤሚ በኩል ልናጠምደው የፈለግነው። ሄሎ፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እመኚኝ፣ አንቺን ችግር ውስጥ የሚከት ነገር አድርጊያለሽ። በቃ የመንደሩ ሰው ሳያይሽ በድብቅ ወዳለንበት ስፍራ ትመጫለሽ። ከዛ እንዴትም አሳምነሽ መቶ
ወደ ያሹ ሆቴል በሌሊት እንዲመጣ ብቻ ነው የምታደርገው። ይህችን ብቻ ላደረግሽበት 10 ሚሊዮን ብር እንሰጥሻለን። አርቲስቷ የብሩን መጠን ስትሰማ ደጋግማ የማሰብ ዕድል ለራሷ ሳትሰጥ ቀረጻውን አቋርጣ ወደ ተባለችበት ቦታ በፍጥነት ትሄዳለች። መቶ አለቃ ጥጋቡን ወደ መኝታ ክፍሏ እንዴት እንዲመጡ እንዳሳመነቻቸው በፖሊስ የምርመራ መዝገብ ላይ ባይጠቀስም ቀጥሎ የተከናወነው አስደንጋጭ ድርጊት ግን በደማቁ ተጽፎ ይገኛሉ። ቅድም እንዳልኩ የክፍሌ በር ሲበረገድ ያየሁት የመቶ አለቃ ጥጋቡን አስከሬን ነበር ያየሁት። ታዲያ ያለፉትን 1 ወራት ባልፈጸምሽው ወንጀል እኔ ነኝ በጠንቋይ ታዝዤ ገደልኳቸው ብለሽ መታሰር ለምን መረጥሽ? የቢኒያም ጓደኛ ባለሀብቱ ቢልልኝ አስፈራርቶኝ። ምን ብሎ ነው ያስፈራራሽ? ቢልልኝን የማውቀው እኛ ሀገር ሆቴል ነበረው በፊት ከቢኒያም ጋር ግንኙነት ከጀመርን በኋላ ነበር። እናም ለቤተሰቦች የምልከው ሳንቲም ሲያሳስበኝ ቢኒያም ሳያውቅ ከሱ ጋር አልፎ አልፎ ወጣ ነበር። ለካሱ በድብቅ ራቁቴን ቪዲዮ ቀርጾኛል። ቪዲዮውን እያሳየኝ መቶ አለቃ ጥጋቤን በጠንቋይ ታዝዤ እኔ ነኝ የገደልኩት ካላሽ ቪዲዮሽን ፖስተዋለሁ ብሎ አስፈራራኝ። ምንም ማሰብ አልቻልኩም። እናቴ ልጅ አዋረደች ብላ የመንደሩን ወሬ መቋቋም ሲያቅታትና ራሷን ስታጠፋ ብቻ ነበር የታየኝ። ኤሚ ወንጀሉን እንደፈጸመች አምና እጇን ለፖሊስ ከሰጠች በኋላ ያለውን 1 ወር ግን አቶ ቢኒያምና አቶ ቢልልኝ መስማማት አልቻሉም። የጸባቸው ምክንያትም ኤሚ ላይ እንዴት ታደርጋለህ በሚል ጀምር እንጂ አቶ ቢኒያም ከቅርብ ጊዜ ወዲህ በተደጋጋሚ በመታመሙ ምክንያት ከሥራ ይልቅ በሆስፒታል አልጋዎች ላይ ያሳልፍ ስለነበር ወዳጁ አቶ ቢልልኝ እኔ ብቻዬን እየለፋው እኩል አንካፈልም፣ ድርሻ 20% ብቻ የሚሆን ከሆነ አብረን መስራት እንችላለን፣ ካልፈለክ ግን ብቻዬን እሰራለሁ በማለቱ ነው። የድርሻ ክፍፍሉ እንዳለ ሆኖ ዶክተሮቹ የህመሜ ምክንያት ካንሰር መሆኑ ስላረዱ ከዚህ በኋላም በምድር ላይ መቆየባት የ6 ወር እድሜ መሆኑ ተነግሮኛል። ለዛም ነው ወደ እናንተ ጣቢያ የመጣሁት። ያው ብዘገይም እንኳን እኔ በሰራሁት ኃጢአት ኤሚ ወንጀል የለባትም ብዬ ስላመንኩ ተገቢውን የህግ ቅጣት ለመቀበል ዝግጁ ነኝ። ይህንን የሰው ልጅ ለገንዘብ ሲል ምንም ከማድረግ እንደማይመለስ የሚያሳየውን ወንጀል ያየው ፍርድ ቤትም አንደኛ ተከሳሽ አቶ ቢልልኝ ሀብታሙን በአሰቃቂ መንገድ የሰው ነፍስ በማጥፋት የ20 ዓመት ጽኑ እስራት ፈርዶበት በማረሚያ ቤት የሚገኝ ሲሆን ሁለተኛ ተከሳሽ አቶ ቢኒያም መብራቱ ለሰው ነፍስ መጥፋት ምክንያት ተባባሪ በመሆን ብሎ የ5 ዓመት ጽኑ እስራት ቢፈርድበትም የ1 ዓመት የእስር ጊዜውን ሳይጨርስ በማረሚያ ቤት ውስጥ እያለ ባደረበት ጽኑ ህመም ከዚህ ዓለም ድካም አርፏል። ሶስተኛ ተከሳሽ ተዋናይት ኤሚ ወንጀሉን በቀጥታ ባለመፈጸሟ የ2 ዓመት ጽኑ እስራት የተፈረደባት የነበረ ሲሆን በአሁኑ ወቅትም የእስር ጊዜዋን ጨርሳ ከኢትዮጵያ ውጭ እንደምትኖር የዝግጅት ክፍላችን አረጋግጧል።